ላይ ሲፈን ቀደም ሲል ወደ ጥቁር ቀበቶ ነበረች። ነገር ግን ማርሻል አርት ወይም ይህን ስፖርት የሚያስተምረው ስነ ምግባር ስለሆነ ደረጃ ለ1 ዓመት ተቀንሶባታል ማለት ነው። ለዚህም ደግሞ በቀጣይ ባህሪሽን በተሻለ አሻሽለሽ ልትመጪም በሚል ነው አስተማሪሽ ከፍተኛ ጥንቃቄ የሚያደርግ የማርሻል አርት። የትኛውም የስፖርት አስተማሪዎች በዚህ ዘመን ላይ እንደዚህ አይነት ነገሮችን አይተገብሩም። ግን የአንቺ አስተማሪ ይህን ተግብሯል። ወደ ቀይ ቀበቶ ወርደሽ ነው ይሄን የምትወስጂ። ለ1 ዓመት በክለብሽ የተሀገርሽ ስለሆነ ትቀበያለሽ። ስፖርቱን ስለምትወጂ ተስፋ አደርጋለሁ። በቀጣይ ደግሞ በአስተማሪሽ ፊት 1 ዓመት ድረስ ሳይሆን በ1 ወር ውስጥ አስተካክለሽ መጥተሽ ወደ ነበርሽበት ደረጃ እንደምታሻሺ ተስፋ አደርጋለሁ። ፍቅረኝ ተማሪዎች፣ እሺ ሲፈን ፈቲ፣ እሺ ሲፈን ፊታ፣ ሲፈን በ1 ወር ውስጥ ወደ ቦታሽ እንደምትገቢ ተስፋ እናደርጋለን። ተማሪ ሳሙኤል ሀብታሙ፣ እሺ ቀይ በጥቁር ተማሪ ብሩክ አድምቀው፣ በቃሉ ሚካኤል፣ ቤተልሔም ግርማ፣ ቦኬ ቱሉ። ቀደም ሲል ቤተሰቦቹ በከፍተኛ ሁኔታ እያበረታቱት ነበር። ቦኬ ቀበቶን ትወስዳለህ። ቤተሰብና ማንሽ አመሰግናለሁ። በክብር ወደ ቦታው ሸኛው። በቀጣይ እንዲሰጡልን ለክብር ወደ መድረክ የሚጋብዘው የምታዩዋቸው ተማሪዎች አያት ነው። የምታዩት አሰልጣኝ ደግሞ አሰልጣኝ ነው። ኢንተርናሽናል ኢንስትራክተር ሳበም ነስሩ ደሊል በክብር ወደ መድረክ ጋብዛለሁ። ሳበም ለዚህ ቀን እንኳን በሰላም አደረሰ፣ እንኳን ደስ ያለ ብያለሁ። ጥቁር ቀበቶ ወሳጆችን ትሰጥልኛለህ። የጥቁር ቀበቶ እንኳን ደስ ያለ፣ እንኳን ደስ ያለሽ። በነገራችን ላይ ጥቁር ቀበቶ መጀመሪያ እንዳልሆነ በኒው ላይፎች በደንብ አድርገን መማር እንችላለን። ኒው ላይፎች 2ኛ ዲግሪ አስረው አስተማሪም ተማሪም ሳይቀር በከፍተኛ ሁኔታ ሪስክ የሚያስወስዱ ከፍተኛ ጥረት ያደረጉ እንቅስቃሴዎች እየሰሩ ነበረ። በዚህ ሁኔታ ሰርተው እንዲህ በቅቷል ማለት ነው። እና ጥቁር ቀበቶ መጀመሪያ እንጂ መጨረሻ አይደለም። ቀደም ሲል የነበሩበት የቀበቶ ደረጃ ሟላ ሕፃናት እንደሚባለው ደረጃ ሲሆን ከዚህ በኋላ ደግሞ ወደ 1ኛ ክፍል አልፏል ማለት ነው። በክለባቸው የሚጠበቅባቸው ኃላፊነትና ደግሞ ከሌላ ጊዜ እጅግ እጥፍ ይሆናል። ተማሪዎች አስቡበት። ካሁን በኋላ ከፍተኛ ኃላፊነት አለባቸው። ጥቁር ቀበቶ ስትወስዱ ተማሪ አህመድ ሙሐመድ፣ ተማሪ ትንሹ ዳዊት ፊቴ፣ ሳበውን አመሰገኑ። በክብር ወደ ቦታው ሸኘው። ክብራን የተከበራችሁ ጥሪ የተገላችሁ እንግዶች፣ ፕሮግራማችን ከጅምሩ ይህ ይመስል ነበር። አለሽ ቀጥሎ እንገባበታለን። አንዳንድ ሳይላችሁ አስተካክሉ። ታዩ ለዚህ እናድርግ። ማርሽ ህፃናቶቹ ተከልላችኋል። ግማሻችሁ መንበርከክ
እንዲህ ያዙ፣ ጉልበታችሁን ያዙ። ሌሎች አሁን ወደ እናንተ ያቀረብላችሁ የሚገኙ የአርቲስት ፖል ይሰኛል። ፖል በኢንተርናሽናል ቶሮንቶ የአራቱ አርቶች መካከል 11ኛ ላይ የተቀመጠ አርቲስት ሲሆን ፖል በውስጡ 36 እንቅስቃሴዎች አሉት። ደረጃቸው ከአንደኛ ዲግሪ በላይና ከዛ በላይ ያሉት ሲሰሩታል። እንቅስቃሴው የምትመለከቱት ወይም የምትከታተሉት ይመስላል። ጥሬ ተቀበችን አመሰገንን። በክብር ብታቸው